ሰላም ውድ የቲጂቲዩ ቤተሰቦች እንኳን በደህና መጣችሁ። እኔ ትግስት ነኝ። ለዛሬ ማሳያችሁ የዲኤንሲ ላይ ኤጀንቲክ ኤአይ ቱተሩን እንዴት እንደምትጠቀሙ ነው። አብራችሁን ቆዩ። በመጀመሪያ ግን ቪዲዮውን ከመጀመራችሁ በፊት ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። እንዲሁም እንሰራላችሁ የምትፈልጉትን ነገር ኮሜንት ላይ ያሳውቁኝና እንሰራላችኋለሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ learn.Dr. Nagga Education Center.org ብለን ሰርች እናደርጋለን ማለት ነው። ከዛ እንደዚህ ይመጣልናል። እናንተ መጀመሪያ ሎጊን ስታደርጉ መጀመሪያ ዩዘር ኔም እና ፓስወርድ ይጠይቃችኋል። እዚህ ላይ ዩዘር ኔም እና ፓስወርዱን ከዶክተር ነጋ ኤዱኬሽን ሴንተር ነው የምታገኙት። ከዶክተር ነጋ ዩዘር ኔም እና ፓስወርድ በተላከላችሁ ነው መግባት የምትችሉት። ዩዘር ኔም ላይ እናስገባለን። ፓስወርዳችን ደግሞ ፓስወርድ ላይ እናስገባና ሎጊን እናደርጋለን ማለት ነው። እስካሁን ሎጊን የምትላለች ሎጊን እያደረግን ያለነው አሁን ዲኤንሲ ላይ ገብታችሁ መማር ለምትፈልጉ ወይም ደግሞ መማርም ለምትፈልጉ ለአስተማሪዎችም ለተማሪዎችም እኛን ኮንታክት አድርጋችሁ አስተማሪዎች ማስተማር ትችላላችሁ። ተማሪዎች ደግሞ እዚህ ላይ መታችሁ መማር ትችላላችሁ ማለት ነው። ዲኤንሲ ማለት ዶክተር ነጋ ኤዱኬሽን ሴንተር ነው። አሁን ሎጊን አድርጎልናል። እናንተ ተማሪ ስትሆኑ ማይ ኮርስ ላይ ስትገቡ እንድትጠቀሙ የተፈለገውን የተሰጣችሁን ኮርስ ለምሳሌ በግሬድ ሌቭላችሁ ታገኙታላችሁ ማለት ነው። እኔ ግን አሁን ወደ በአድሚን ስለሆነ ሎጊን ያደረኩት ሆም ላይ ይገባና ከዛ ስክሮል ዳውን ስታደርጉት ወደ ታች ኮርሶቹን ታገኛላችሁ ማለት ነው። ዲኤንሲ ላይ ከኬጅ እስከ 12ኛ ክፍል እንዲሁም ደግሞ የተለያዩ ኮርሶችም አሉ ማለት ነው። ለዛሬ የማሳያችሁ ግን የማትስ ፈተና የምትፈተኑ ሰዎች እንዴት ገብታችሁ ራሳችሁን እዚህ ላይ በማቴማቲክስ ትሬኒንግ እንደምትወስዱ ነው። እዚህ ጋር ሰዓት ማት ይላል። ወደ ማት እንገባለን ማለት ነው ቀጥታ። ከዛ እዚህ ጋር እንደምታዩት የተለያዩ ኮርሶች አሉ ማለት ነው። የመጀመሪያው ኤጀንቲክ ኤአይ ቱተር ነው። ሁለተኛው ደግሞ ቴስት ነው። እናንተ ፈተና ነው ማለት ነው። ዲኤንሲ ምን ያላቃችኋል የሚለው ነገር እዚህ ጋር ኢቫሉዌት ትደረጋላችሁ። መጀመሪያ ግን ኤጀንቲክ ኤአይ ቱተሩ ላይ ትገቡና እዚህ ጋር ለምሳሌ የመጀመሪያውን ኮርስ እንመርጣለን። ከዛ ምንድነው የምናደርገው እዚህ ጋር ፕሮግሬሳችሁን ያሳያችኋል። እዚህ ጋር ስትመጡ ደግሞ ስኪሎች አሉ። ኤጀንቲክ ኤአይ ቱተሩ ላይ ስትማሩ እነዚህን ሁሉ ስኪሎች ነው የምታገኙ ማለት ነው። ከዛ ፓርቲሲፔት ታደርጋላችሁ። ለምሳሌ አሁን የመጀመሪያውን ጥያቄ ልሰራ ነው። ስታርት ኔክስት ቻሌንጅ የምትላለች እዚህ ጋር ስታርት ኔክስት ቻሌንጅ እላለሁ። ከዛ እዚህ ጋር እንደምታዩት ጥያቄዎቹ በተለያየ አይነት መንገድ የተዘጋጁት። ለምሳሌ የመጀመሪያው ጥያቄ ድራግ ኤንድ ድሮፕ ነው የምታደርጉት ማለት ነው። ስለዚህ መጀመሪያ ጥያቄውን ከመስራታችሁ በፊት እዚህ ጋር ሪኮስት ሂንት አለች። ሂንት መጠየቅ ትችላላችሁ ማለት ነው። ሂንቱን እዚህ ጋር ያሳያችኋል። እዚህ ላይ እንደምታዩት ያሳያችኋል ማለት ነው። ከዛ እናንተ መልሱን እንትን ካደረጋችሁ በኋላ መልሱን ድራግ ኤንድ ድሮፕ አድርጋችሁ ታስገባላችሁ ማለት ነው። ወይም ደግሞ መቀያየር ይቻላል ማለት ነው። እንደዚህ ካደረጋችሁ በኋላ ሰብሚት ፎር ኢቫሉዌሽን የምትላለች እዚህ ጋር ኢቫሉዌት እንዲያደርጋችሁ ታስገቡታላችሁ ማለት ነው። ለምሳሌ እዚህ ጋር እንደምታዩት ጥያቄውን አላገኘሁትም። ሌታስ ፕራክቲስ አገኝ ይለኛል። ስለዚህ ድጋሚ ሞክረዋለሁ ማለት ነው። እዚህ ጋር ፊድባክ ይሰጣችኋል። መልሱንም እዚህ ላይ ያሳያችኋል ማለት ነው። ከዛ ኮንቲኒው ትሉታላችሁ። እዚህ ጋር አሴስመንት ስኮሩን ያሳያችኋል ስትመልሱ፣ ቀኑን ብሎም ያሳያችኋል ማለት ነው። አሁን እዚህ ጋር ሪኮሜንደድ የሚያደርጋችሁ ምንድነው እንድትሞክሩት ነው ማለት ነው። እዚህ ጋር ሪፈረንስ ኤክስፕላኔሽን ይሰጣችኋል። ስለዚህ ኮንቲኒው ብለን ድጋሚ እንሰራለን ማለት ነው። ኤጀንቲክ ኤአይ ለተማሪዎች አድቫንቴጁ ምንድነው? በጥያቄው ሌብል ነው ማለት እናንተ የመጀመሪያው ጥያቄ ስትመልሱ የዲፊካልቲ ኦፍ ዘ ኩዌሽን ይጨምረዋል ማለት ነው። ለምሳሌ የመጀመሪያው ጥያቄ ካልመለሳችሁት የጥያቄውን ክብደት እያቀለለው ነው የሚሄደው። ወይም ደግሞ የመጀመሪያው ጥያቄ ስትመልሱ ወደ ሁለተኛው ስትሄዱ ከበድ ያደረገ በራሳችሁ በተማሪዎቹ ሌብል ነው ቴስት የሚያደርጋቸው ማለት ነው። ስለዚህ እንደዚህ ያደረግን ልጆች ተማሪዎች ራሳቸው ለሰዓት ፕሮግራም ለሰዓት ቴስት ማዘጋጀት ይችላሉ ማለት ነው። እስከ ሰሚት እያደረግን እንደዚህ ያደረጋችሁ ራሳችሁን ማዘጋጀት ትችላላችሁ። ይህንን ይመስላል
ይሄንን ይመስላል። ገብታችሁ ያገር ራሳችሁ ማዘጋጀት ትችላላችሁ ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። ሌሎችን ኮርሶች አሉ፣ እሱንም በቀጣይ ቪዲዮ አዘጋጅላችኋለሁ። አብራችሁ ስለነበራችሁ አመሰግናለሁ። ቪዲዮውን እስከመጨረሻው ካያችሁት አይቀር ግን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ሌላ ደግሞ እንድሰራላችሁ የምትፈልጉትን ኮሜንት ላይ አሳውቁኝና እሰራላችኋለሁ ማለት ነው። መልካም ጊዜ